ሁለት ሚስቶች አሉኝ የፈለካትን ያትና ያማረችህን ልፍታለህ። ሁለት የእርሻ ቦታዎች አሉኝ ደስ ያለህን ቦታ ላንተ ልስተ። በሱሐባዎች መካከል የነበረው ውዴታ በመካከላቸው የነበረው ኡልፋ መተሳሰር፣ ፍቅር፣ መተሳሰባቸው በጣም የሚያጅብ ነበር። ነብዩ አለይሂ ሰላም መዲና ከሄዱ በኋላ ያደረጉት ምንድን ነበር? አኻ በይነል ሙሃጂሪና ወልአንሳር በሙሃጂሮችና በአንሳሮች መካከል ወንድማማቾች ያደረጉ ልዩ ወንድማማችነት ኢስላም ልቦናቸውን አስተሳስሯቸዋል። ከዛ በተጨማሪ ልዩ ወንድማማችነት ያደረጉና ነብዩ አለይሂ ሰላቱ ወሰለም እንግዲህ አንደኛው ሱሐቢ አብዱራህማን ኢብኑ ዐውፍ ከማን ጋር ነበር ወንድም የተደረገው? ከሰዓድ ኢብኑ ዑባዳ ማለት ነው። ሰዓድ ኢብኑ ዑባዳ ሁለት ሚስቶች አሉኝ ደስ ያለችን የምታስቸግረዋን አታምረዋን እንዲምትሆነዋል ላ ደስ ያለችን ምረጥና ልፍታለህ። ከዛ ዒዳዋ ሲያልቅ አንተ አግባት። ሁለት የእርሻ ቦታዎች አሉኝ ምርት ያለው የኔ ወስጄ ያኛው እንደዚህ ላ ደስ ያለህን አንተ ይሻላል ያልከውን ለራስ መርጠው ውሰድና በዚህ ልክ ተጠቃቀም ሲባባሉ ነበሩ ማለት ነው። ያ ውዴታ፣ ያ ወንድማማችነት፣ ያ ፍቅር፣ ያ መተሳሰብ የት ገባ ሐቢቢ? እኛም በዚህ ልክ ልንዋደድ ይገባናል። ይህ ባህሪ እኛም ጋር ሊመጣ ይገባል። አላህ ይወፍቀን። ሰላሙ አለይኩም ወራህመቱላሂ ወበረካቱ።